ዛሬ ቅዳሜ ነው አይደለም? ነገ እሑድ አይደለም? አሁን እንዲህ ይሆናል። ይህ ሌሊት አልፎ ነገ የሚባለው ቀን ሳይመጣ ጌታ እግዚአብሔር ነገሮችን ቦታ ያስይዛል። አሁን ለብዙዎቻችሁ ጉዳይ ጫፍ ደርሷል። ጌታ ሁሉ ያመቻቻል። ገና ኃይል ይታደሳል። ክርስትና ውበቱ መከራ ሲበዛ ነው። እንደ ለብዙዎቻችሁ ጌታ እንዳሳየን ከሆነ ለበርካታ ሰዎች በተለይ ይህ ወር ጥር ወር ከማለቁ በፊት ጌታ እግዚአብሔር በብዙ ያስገርማቸዋል። ሁሉ ያማረ ይሆናል። መንገድ ያማረ ይሆናል። ኃይል ይታደሳል። እቺ ማታ ታገስ። ተስፋ አንተ አትቁረጥ። ነገ እሑድ ነው፣ ከዛ ሰኞ ነው ታያላችሁ። ከሰኞ በኋላ ሁሉ ይፈረማል። ሁሉ ቦታ ይይዛል። ጠላቶች ሁሉ ይተባበራሉ። መንገድ ያማረ ይሆናል። የኛ ጌታ ሰከንድ ጌታ ነው። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። አንተ እግዚአብሔር ሰው አይዞ እስከ ማታ 5 ሰዓት ድረስ የሆነ ጉዳይ በህይወቱ ይሆናል። ጉዳይ ቦታ የሚያዝ ይጀምራል። ነገሮች ይገናኛሉ። ተቆልፎ አይቀርም። ሁሉ ቦታ ይይዛል። ገና አንተም በቅርብ ጊዜ ደስ ያለክ መንገድ የሚያዘጋ ትልቅ ምስጋና አጎቶች ይመጣሉ፣ አክስቶች ይመጣሉ፣ የሚጠሉ ይመጣሉ፣ የሚወዱ ይመጣሉ። አራ ጌታ አደረገ ይባላል። ስለ ጽዮን ዝም አልልም ያለው ጌታ ስለ አንቺ ዝም አይልም፣ ስለ አንተ ዝም አይልም። በየኢትዮጵያ ጫፍ ላይ በየድንበር ያላችሁ፣ በሐኪም ቤት ያላችሁ፣ ወታደር የሆናችሁ፣ በማይመች ጉዳይ ያላችሁ፣ በፖለቲካ ይሁን በስራ ቦታ ይሁን በኢትዮጵያ ከኢትዮጵያ ውጪ ይሁን ማንንም ሰው አታችሁ በጨለማ ያላችሁ ሁላችሁ ስሙኝ። ሰላም ላንተ ይሁን። መልካም ይሆናል። መንገድ ያዘጋጃል። ስለ አንተ አዲስ አንቀጽ ይወጣል። አዲስ ሕግ ይወጣል። ጉዳይ እንደዚህ አይቀጥልም። በኢትዮጵያ ከኢትዮጵያ ውጪ ያላችሁ ሁላችሁ የምስራች ጌታ እግዚአብሔር ይጎበኛችኋል። ለኢትዮጵያዊ መልካም ይሆናል። ድሉ ያንተ ይሆናል። ፍጻሜ አይበላሽም። በሳም ትገናኛለህ ከፋሚሊ ጋር። አንድ ጉዳይ አይበላሽም። እየጸለይኩ ነው ያለው። የከበደ ጉዳይ ካለ ተከስተ አድርጉልኝ። እኔ እዚህ ባለው ቦታው እጸልያለሁ። ስልክ ላይ አስቀምጫለሁ። ወዳችኋል። በርቱ። ኢየሱስ ጌታ ነው።